በህይወት ውስጥ ፍጹም ሰው ፍጹም ግንኙነት የሚባል ነገር የለም። የሆነ ጥፋትና ጸብ አይቀርም። ሙልጭ የአብርሃም ክፍል አስገቢው። በአሁኑ ላቢ ነው ወይስ ለዲና? አውቀ ነው ሆን ብለህ ነው እንደዚህ ያደረከው? ልዩን የራሴ ለማድረግ ነው በጣም እየጣርኩ ያለሁት። አየሽ ልዩ፣ አንቺ መቼም አትቀየሪ። አይ ያሁኑ ለዲና ነው። ይሄ እኮ ፍቅር ነው። አንተ እንደ ጅል ካሰበች ደግሞ ትልቋ ጅል እሷ ናት። እንደዛ በጭንቀት ልፈነዳ በደረስኩበት ሰዓት አልደወለም፣ ይቅርታ እንኳን አልጠየቀም ነበር። ታዲያውን ቢደውል ምን ይሰራልኛል? ይሄ አንቺ ነው? ዝም ብሎ ዲና ፈገግ በይ ይላል። ይህ ሁሉ ችግር እየሰጠኝ እንዴት ነው ፈገግ ምለው? አንቺ ልብ ውስጥ ያለኝ ቦታ ምንድን ነው? ፍቅር፣ ጓደኝነት፣ ወንድምነት ወይስ ምንድን ነው? ቆንጅዬ፣ ቆይ ማነች እሷ? ልዩ በሰላም ነው? አሪፍ ሰው ላይ ነው አይና ያረፈው። የበደልን ቁስል ለማከም ይቅርታ፣ ልመናና እንክብካቤ ያስፈልገዋል። በአንተ ምክንያት ራሴን የተለየች ሴት አድርጌ እንዳስብ አድርገኸኛል። ታዲያ ከዚህ በላይ ምን ፈለግ? ልዩ ባክሽ አጨቅጭቅኝ። ጨከንክብኝ። እኔ እኮ ልዩ ነኝ። በጣም ነው ያናደደኝ። ከዚህ በኋላ መጣም አልመጣም ምንም አይጠቅመኝም። ምንም አልተዋወቅንም እኮ። ጓደኛዬ ናት። የትኛዋ ሴት ናት አንተን የምትወደው? እንደዛ ነው አይደል ያልሽኝ? እንዳንተ አይነት ወንድ ከሺህ አንድ ነው የሚገኘው። የቅርብ ሰው ነው ያልከኝ? ልዩ በህይወትሽ መቼም እንደዚህ እንዳትሆኚ። እንድጭባክ ህይወቴ እንደበጠበጥከው ህይወትህን ነው መበጠብጥልህ።